ባይናንስ ፒ2ፒ ተዘጋ። አሁን እንዴት ነው ገንዘባችንን የምናወጣው የሚል ጥያቄ ሰሞኑ ሁሉንም የኦንላይን ሰራተኛ እረፍት ነስቷል። ዛሬ ያለምንም ገደብ በቀጥታ ወደ ሲቢኢ፣ አቢሲኒያ ወይም ቴሌብር ብራችሁን የምታወጡበትን አስተማማኝ መፍትሄ ይዤላችሁ መጥቻለሁ። ፒ2ፒ በኢትዮጵያ ውስጥ አሁንም ድረስ እየሰራ ይገኛል። በዓለም ዙሪያ በየቀኑ ከ25 ሚሊዮን ዶላር በላይ የሚንቀሳቀስበት ነገር ግን እስካሁን አብዛኛው ሰው በደንብ የማያውቀው ኢትዮጵያ ውስጥ ደግሞ በትክክል የሚሰራ ኤርታይም የተባለ ትልቅ ቀልጣፋ አፕሊኬሽን ይዤላችሁ መጥቻለሁ። ማርኬት ላይ የተፈጠረውን ትልቅ መደናገጥና ክፍተት ሙሉ በሙሉ የሚሸፍን ከባይናንስ ገቢ በማድረግ ከማይክሮ ወርከርስ እንዲሁም ከማንኛውም ፍሪላንስ ሳይቶች ያገኛችሁትን ዲጂታል ዶላር ያለምንም ፍርሃት ወደ ሀገር ውስጥ ገንዘብ የምትቀይሩበትን ኤርታይምን ከነሙሉ አጠቃቀሙ በሰፊው እናያለን። ቪዲዮውን እስከ መጨረሻ ተከታተሉት። በቀላል አማርኛ ኤርታይም ማለት ልክ እንደ ዓለም አቀፍ ዲጂታል የባንክ አካውንት ክላውድ ቤዝድ የሆነ ዲጂታል ዋሌት ነው። ሁላችንም እንደምናውቀው የውጭ ሀገራት ድርጅቶች በፔፓል ወይም በዳይሬክት ባንክ ትራንስፈር በማድረግ ገንዘብ ማንቀሳቀስ የሀገራችን ባንክ ሲስተም አይፈቅድላቸውም። ኤርታይም ግን ይህን ችግር ለመፍታት ራሱን የኤር ዩኤስዲ የተባለ ዲጂታል ዶላር ምንዛሬ ይጠቀማል። ይህ ዶላር ሁልጊዜ ከአሜሪካ ዶላር ጋር ዋጋው 100% እኩል የሆነ ቨርቹዋል ከረንሲ ነው። ትልቁ ስራ የት ላይ መሰላችሁ? ኤርታይም ውስጥ በአዲስ አበባና በመላ ኢትዮጵያ ያሉ ቬሪፋይድ የሆኑ በሺዎች የሚቆጠሩ የፒ2ፒ ነጋዴዎች ወይም ካሼሪዎች አሉ። እናንተ የኦንላይን ስራችሁን ወይም ደግሞ ቀጥታ ከባይናንስ ወደ ኤርታይም ዲፖዚት ስታደርጉና ዊዝድሮው ለማድረግ ስትፈልጉ ሲስተሙ የእነዚህን የሀገር ውስጥ ነጋዴዎችን ያገናኛቸዋል። እነሱ ብሩን በባንክ ወይም በቴሌብር ይልኩላቸዋል። እናንተ ደግሞ ዲጂታል ዶላሩን ትልቃላችሁ ማለት ነው። ባይናንስ ላይ አድስ ቢጠፋም ኤርታይም በራሱ ራሱን የቻለ ገለልተኛ የፒ2ፒ መረብ ስላለው ያለምንም ስጋት 24 ሰዓት ትራንዛክሽን መፈጸም ትችላላችሁ። ወደ ቀጣዩ ክፍል ከማለፋችን በፊት አሁን ላይ ክፍያ ለመቀበል የትኛው ዋሌት እየተጠቀማችሁ እንደሆነ ኮሜንት ላይ ያሳውቁኝና እንዴት ኤርታይም አካውንት እንደምንከፍት ከዚህ ቀጥሎ አሳያችኋለሁ። አንዴ ወደ አፕሊኬሽኑ ቀጥታ ከገባን በኋላ ሀገር እንድንመርጥ ይጠይቀናል። እዚህ ጋር ኢትዮጵያ የሚለውን እንመርጣለን። አካውንት ታይፕ እንመርጣለን። ኢሜል ቬሪፋይ እናደርግና አድሬስ እንሞላለን ማለት ነው። ኔክስት ፐርሰናል የሚለውን እንመርጣለን። እዚህ ጋር ኢሜል አድሬሳችን እንጠቀማለን። ሌትስ ሴይ ፒዛ ቴክ። ፓስዋርድ ትሰጡታላችሁ። አሁን ኢሜላችሁን ቬሪፋይ እንድታደርጉ ቴክስት ይልክላችኋል። እሱን ቁጥር አምጥታችሁ ኮፒ ፔስት ማድረግ ነው። በመቀጠል ኢሜላችሁን ቬሪፋይ አድርጋችሁ ናሽናል አይዲያችሁ ጋር ያለውን ትክክለኛ ስም ምንም አይነት ፊደል ሳትሳሳቱ ታስቀምጣላችሁ። ዊዝድሮ የምታደርጉ ባንክ አካውንታችሁን ይሄን በመጠቀም ይሆናል ማለት ነው። ቬሪፋይ የምታደርጉበትን አይዲ አድሬስ በሙሉ ትሞላላችሁ። እናንተ በትክክል መታወቂያችሁ ጋር የተቀመጠው ኢንፎርሜሽን ማስቀመጥ ይኖርባችኋል። ስልክ ቁጥር ይጠይቃል። ሞባይል ባንኪንግ የምትጠቀሙበትን ስልክ ቁጥር አስቀምጡ። እዚህ ጋር ማወቅ ያለባችሁ ነገር ለመጀመሪያ ጊዜ ስትገቡ $5 ለትራንዛክሽን የሚሆን ተቀማጭ ያደርግላችኋል። አካውንታችሁን ከመክፈታችሁ በፊት ያስገባችሁትን ሙሉ መረጃ ቸክ አድርጉ ከመታወቂያችሁ ጋር። ፓስኪ ይጠይቃችኋል። እሱን ኢኔብል ማድረግ ትችላላችሁ። እንደምታዩት ሙሉ በሙሉ ሌጂት የሆነ ኤርታይም አካውንት ከፍቶልኛል ማለት ነው። በመቀጠል ገንዘቦችና ገቢ ለማድረግ አካውንታችሁን ቬሪፋይ ማድረግ ይኖርባችኋል። ቬሪፊኬሽን ስቴፕ ምንም የተለየ ነገር የለውም። ልክ ባይናንስ ቬሪፋይ ስታደርጉ እንደነበረው ተመሳሳይ ስቴፕ ይጠይቃችኋል። አይዲ ትመርጣላችሁ። አንዳንድ ስለ እናንተ መረጃዎችን ይጠይቃችሁና ፍሮንትና ባክ ስካን ታደርጋላችሁ። ኮንፊርም ታደርጋላችሁ።
አንድ አካውንታችሁ ቬሪፋይ ከሆነ በኋላ እንዴት ነው ገንዘብ ዲፖዚት የምናደርገው የሚለው ሁለት ዋና መንገዶችን። የመጀመሪያውና ቀላሉ መንገድ የምትሰሩባቸው ኦንላይን ሳይቶች ጋር በመሄድ በቀጥታ የኤርታይም ኢሜይላችሁን በመንካት ዊዝድሮው ማዘዝ ነው። ልክ ሳይቱ ስራችሁን ሲያጸድ በቀጥታ ዶላር ወደ ኤርታይም ዋሌታችሁ ይላካል። ሁለተኛው መንገድ ደግሞ እናንተ ራሳችሁ ሀገር ውስጥ ሆናችሁ ዲጂታል ዶላር መግዛት ስትፈልጉ ነው። ለዚህ ደግሞ አድ ፈንድስ የሚለውን ትነኩትና የምትከፍሉበትን መንገድ ትመርጣላችሁ። የምትፈልጉትን የዶላር መጠን ስትጽፉ ሲስተሙ የኢትዮጵያ ነጋዴ ፈልገው ያገናኛችኋል። ለነጋዴው በሲቢ ብሩን ትልኩለታላችሁ፣ እሱ ደግሞ ዶላሩን ወደ ኤርታይም አካውንታችሁ ይልክላችኋል ማለት ነው። በጣም ቀላልና ፈጣን መንገድ ነው። በተመሳሳይ መልኩ ገንዘባችሁን ወጪ ለማድረግ ዳሽቦርዳችሁ ጋር በመሄድ ዊዝድሮው የሚለውን በተን ትጫናላችሁ። የኢትዮጵያ ዌስተርን ዩኒየን በመምረጥ የምትፈልጉትን የዶላር መጠን ስታስገቡ ሲስተሙ አሁንም አክቲቭ የሆኑ ካሼሮችን ያመጣላችኋል። የመረጣችሁት ካሼር ያስቀመጣችሁትን የባንክ አካውንት ቁጥር በመውሰድ በቀጥታ በሞባይል ባንኪንግ ብሩን ይልክላችኋል። እዚህ ጋር ማወቅ ያለባችሁ ነገር ካሼሩ ብሩን የላከበትን ስክሪንሾት ማስቀመጥ ግዴታው ነው። እናንተ ግን በራሳችሁ ስልክ የሞባይል ባንኪንግ ኖቲፊኬሽን ሳይደርሳችሁ ወይም ብሩ መግባቱን ሳታረጋግጡ ሪሲቭድ የሚለውን በተን በፍጹም መጫን የለባችሁም። እንዲሁም የነጋዴውን ደረጃ ማየት ይኖርባችኋል። ከ95% በላይ ኮምፕሌሽን ሬት እና የተሻለ ስታር ያላቸው ካሼሮች ብትጠቀሙ በፍጥነት ይልኩላችኋል። ገንዘባችሁም ገቢ የሚደረገው የባንክ የገበያ ተመን መሰረት በማድረግ ነው። በየቀኑ በሚወጣው የባንክ ዋጋ ተሰርቶ ይቀመጥላችኋል ማለት ነው። በዚህ መሰረት በኤርታይም አማካኝነት ያለምንም ስጋት ያለምንም ገደብ በኢትዮጵያ ንግድ ባንክ ማውጣት ትችላላችሁ ማለት ነው። ዛሬው ቪዲዮ ይሄን ይመስላል። እናንተ አካውንት ስትከፍቱ ወይም ዊዝድሮው ስታደርጉ ማንኛውም ያስቸገራችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ይህ መረጃ ለብዙ የኦንላይን ሰራተኞች መፍትሄ ስለሚሆን ቪዲዮውን ሼር አድርጉት። እንደዚህ አይነት ወቅታዊ የቴክኖሎጂ እና የኦንላይን ስራ ሚስጥሮች ሁልጊዜ በፍጥነት እንዲደርሳችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ ቪዲዮ እስከምንገናኝ መልካም ጊዜ